እሰይ ሻምበልዬ እንኳን ደህና መጣሽ። ሙያዬን ቀምሰሽ ነው የምትሄጂው። ትንሽ ጨው በዝቶብኛል። እስቲ ቴስት አድርጓት። የመጀመሪያው ፒካፕ ላይ መጠቀም። ሰላም ነው እናት? ሰላም። ስምሽ ጎግል ነው? ምክንያቱም አንቺ ላይ ሁሉንም ነገር ማግኘት ይችላል። ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናም የምንሆኑ ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። እንዲሁም ቪዲዮውን እስከ መጨረሻችሁ ከተመቻችሁ ይመቻችሁ። እስቲ አንተ ልጅ የሆነ ነገር ስራና ብላኝ በእናትህ። እቺ ሴትዮ ከሌለሽ በቃ ህላም በላም እዚህ ቤት ስትመጣ ትሰራ የለ እንዴ? አባዬ ምን ያስቸኩላል? በዚህ አይነት እኮ እዚህ ቤት ረሃብ ቢገባ አንተ ነው የምታስቸግረው። ራበኝ እያለ አሃ ትታዘዝም ማለት በዛ ላይ መልስ ትመልስልኛለህ። ኧረ አባዬ ታገሱ፣ ቆይ ትመጣለች እንዴ? አይ እኔ አንተን አልችልም፣ ከአቅሜ በላይ ነህ። ሻምበል ጋር ደውዬ ዋጋህን ትሰጥሃለች፣ አያገባኝ። እንደውም ደውላት አባዬ፣ እሷ ሴትዮ በጣም ሴት ማን ስለሆነች ነው? ቆይ እንዴ ትዕግስት ፍራቻ መስራት እንዴ? እኔ እኮ አንተን አክብሬ ታላቄ ናት ብዬ ነው እንጂ በጥፊ ጠፍጥፌ በውስጥ ነበርም ከታት ሻምበልን። አዎ ሻምበልን እንዴ ስለቴን የት ነበር ያልኩት? በእናታችሁ ማልደውል መስሎ ነው። ኧረ ዝም በላት እንዴ። ሄሎ ሻምበልዬ፣ ኮረኔ እንዴት ዋልሽ? እግዚአብሔር ይመስገን አለ። ነይ እስቲ ቤት አንድ እዚህ የጠገበ ጎረምሳ አለ። አንዴ መጣሁለት፣ ይጠብቀኝ። ብቅ በይ ነይ። ይሄ ሲምፕል እኮ ነው በቃ። እኔ አፍንጬን እንዳትለኝ፣ ዞር በልልኝ። የታለ ኮረኔ? ዌልካም ሻምበልዬ፣ እንኳን ደህና መጣሽ። ሌላ ጊዜ መሳሪያ ነገር ነው የመጣሁት። እሰይ ሻምበልዬ እንኳን ደህና መጣሽ። ሙያዬን ቀምሰሽ ነው የምትሄጂው። ትንሽ ጨው በዝቶብኛል። እስቲ ቴስት አድርጓት። ለነገሩ ያጣጣችኋል። ጨው ጥሩ ነው። ወዲያው ሀሳብ ተቀየረ። ብቻ ጋይስ እስቲ ወደ ቀጣይ ቪዲዮ ሰላም እንዴት ናችሁ? ጋይስ ኤዲቲንግ እስቲ ሌላ ሌብል በውሃው ላይ ለተራመዱ ተራመድኩ ለማለት ነው ወይስ ምንድነው ቋንቋው? ለተራመድሁ ብቻ ጋይስ እስቲ እንየው። ብቻ እንደዛ ብለን ተራመድኩ በሚለው እንያዘውና እንየው እስቲ ዝም ብለን። ኦኬ ኤዲቲንግ መሆኑ ነው እንደዛ ትረን። እንዴት አይደል? ሰላም እንዴት ናችሁ? ዛሬ አንድ ወንድ የአንድ ሴትን ስልክ ቁጥር ሲቀበል የሚሰራቸውን 3 ዋና ስቴፖች ወደ ቪዲዮ አብራችሁኝ ቆዩ። የመጀመሪያው ፒካፕ ላይ መጠቀም። ሰላም ነው እናት? ሰላም። ስምሽ ጎግል ነው? ምክንያቱም አንቺ ላይ ሁሉንም ነገር ማግኘት ይችላል። ኧረ እባክህ ሂድና በዚህ ፒካፕ ላይ ነህ ሲሪን ጥበስበትሽ። ምን ሲሪን ቢካለች አሌክሳንድር። ሁለተኛው የአራዳ ቋንቋ መጠቀም። ቀሽቷ ፒስ ነው እንዴት ነሽ? ማን ልበል? እኔን እንዳይሆን ብቻ። አዎ አንቺን ነው እንዴ? እዛ ጎኝ ስሾፍሽ እኮ ሊል ለጸዴንሽ ስልክሽን ግጭኛ። ምን እንዴ? ስልክሽን ሌባ ወሮ በቃ ቢሰርቀኝ ነው። ኧረ እንዴ! ኧረ ድረሱልኝ። ኧረ ተረጋጊ። ምንድን ነው? ዝም በል። አወራራ ራሱ ያስታውቃል እኮ። ኦኬ በጥፊ ተመተከራ። እሺ በዚህ ሰዓት የአራዳ ቋንቋ ማለት ብር ነው። እሺ ሶስተኛው በመኪና ቁልፍ ለመጎረር መሞከር። ሰላም ነው እናት? ሰላም ነው። ሳይሽ እኮ ወዲያው ነው በቃ ወዲያው ተቀበለች። ፈልጌ ነበር አመጣጥ። አረ ደስ ይለኛል እንዴ! ይሄው እዚህ ላይ ማለት ነው ስልኬም አለ፣ ስናፕቻትም አለ፣ ኢንስታግራምም አለ፣ ጂሜል፣ ኢሜል፣ አረ ፖስታ ሳጥን ቁጥር ራሱ ሰከራት። አንዴ ስልክ ሄሎ፣ አንተ ይሄን መኪና ይዘህ የምትሄደውን ነገር አቁም አላልኩም? ቶሎ ብለህ ነው እየጠበቅኩ። መጣሁ ቦስ መጣሁ። ምን ሆንክ ብኝ? የኔ አባት ችግር አለ? አይ ምንም። ወዲያው የኔ አባት ቶሎ መኪናውን ፈልጎት ነውና ቶሎ መድረስ አለብኝ። በቃ እደውልልሻለሁ። ምን አምጣ ወረቀቱን። ና ስታስበው ችግሩ አይደለም እና የቦሱ ነው እና መኪናው በሰው መኪና ምናምን ለማስመጥ የሱ ሲገርም እንጂ ወዲያው የኔ አባት ምናምን ማለት ነው። እስቲ ብቻ ወደ ቀጣይ ቪዲዮ እንቀጥላለን። ራሱ ቪዲዮ ይመስለኛል። ብቻ እስቲ እንቀጥሉ።
አይደለም። ችግሩ መኪናው ያንተ አለመሆኑ። ከእንደዚህ አይነትና ተጓዳኝ ስህተቶች ራስዎትን መጠበቅ ይፈልጋል? እንግዲያውስ የኢትዮጵያ ቆፍጣና ወንዶች ንቅናቄን ይቀላቀል። በቀጣይ ከምን አይነት ስህተቶች እንድንጠብቆት ይፈልጋል? ሀሳብ አስተያየቶትን ያስቀምጡት። የንቅናቄው ዋና ስራ አስፈጻሚ የአብስራ ሚካኤል። አስጀምር። የምር በቃ የሚገርም ፓርቲ መስርታል። በቃ እንገባለን እኛም ንቅናቄው ላይ ማለት ነው። ብቻ ጋይስ እስቲ ወደ ቀጣይ ቪዲዮ እስቲ እቺ ደግሞ እንደሚያፈጥብኝ ቆንጆ ሴት አይተው አይደል እንዴ? እቺ ተስተላ ምን ይሁዲ ምን ሸሪኝ ቀስ ያልኩ ልብሳ እንዴ በሪትም ምንም አይሰማም። ቀስ ብዬ በፈታ ችግር እኮ አይሰማም። አልሰማ ነው ምኛ እንደሆነ ከባድ ጭራሽ ደገምሽው እንዴ? ምንም አይላትም እንዴ? እንደሆነ የዘመራው አሰማው ነይ ግለጩና ተደራጅ ነይ ያዲ ተለጥሽ ሶፍ ከተልኩ ነው አጀርሽ ሞታል እንዴ ግማታ ወረጂ ይትራሪ ወዳታ ወይ በኮብር ወይ በጠጠር ወይ በቅጠል ተደረጅ ግማታ ቪዲዮ ናናፍሽ ናን ጋይስ አልቻልኩም። በቃ ጋዜጣ ልስጥሽ ወይ ሶፍት? ከሶፍቱ አንሱ ጨራሽ ቅጠል ይኸው እዚህ ጋር አለልሽ። የምር አልቻልኩም። በቃ አልቻልኩም። ኧረ ዴቪዶ ትችላለህ። የምር ብቻ ጋይስ እስቲ ወደ ቀጣይ ቪዲዮ ገፍ ነው የምር ገፍ ነው። ተመስጦ እስቲ ምን አለ ቢቀርጽበት እስቲ በእናትህ ምን አለበት እስቲ። አይ መቀኛ የፈረንጅ መቀኛ አለ ለካስ ጋይስ። አበሻ ብቻ የመሰለን እኮ ነው። ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ ከየት ነው ጋይስ እንዴ? Hey man. Oh, hey, what's up, bro? I think you're on my dollar. Nah, bro, what you talking about? Yeah, your shoe's on my dollar. I can't hear you, bro. It's really windy up here. Your shoe is on my dollar. Text me, bro. ጭራሽ ቴክስ ሚ ምናምን ኖ ከዚህ እዛ ድረስ ይሄን ያህል ቸግሮሃል። ዛሬ ያዝንላችሁ ቪዲዮዎች ይህን ይመስሉ ነበረ። በቀጣይ ባዝና ቪዲዮ እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ።